10 የሚጠጉ የብልጽግናው መስመራዊ መኮንኖች የመሩት የደጋዳሞት ውጊያ ዝርዝር መረጃ ይፋ ሆኗል። በጦር ሜዳ ኪሳራ ያስተናገደው የብልጽግናው ሰራዊት በፈረስ ቤት ከተማ የፋኖ ደጋፊ ናችሁ በማለት በርካታ ነዋሪዎችን እያፈሰ መሆኑ ተሰምቷል። ተፈናቃይ አመራሮችም ከባህር ዳር ከተማ እየወጡ ነው ተብሏል። በደጋዳሞት የሆነው ምንድነው የሚለውን በቀዳሚው ዜናችን በዝርዝር ተመልክተነዋል። የፋኖ ኃይሎች ከብልጽግናው ሰራዊት ጋር ባደረጉት የፊት ለፊት አውደ ውጊያ ድል መቀዳጀታቸውን አስታውቀዋል። በርካቶች በሞቱበት ግንባር አንድ ኮሎኔልን ጨምሮ ሌሎች አዋጊዎችንም በምርኮ መያዛቸው ተሰምተዋል። ይህ የሆነው በየት ነው? ዝርዝሩ ሰዓቱን ጠብቆ ይደመጣል። የብልጽግናው ስርዓት ምርጫ አልተሳተፋችሁም ያላቸውን ነጋዴዎች የንግድ ሱቃቸውን ማሸጉ ተገልጸዋል። የንግድ ድርጅቶች በታሸጉባት ባህር ዳር ከተማ ከፍተኛ ተቃውሞ ተነስተዋል። ወዲህ ደግሞ ከንቲባው በብልጽግናው የጸጥታ አመራሮች በቁጥጥር ስር መዋላቸው ተሰምተዋል። አብራችሁን ስትቆዩ ትሰሙታላችሁ። ህወሓት በመቀሌ ሰማዕታት አዳራሽ ጉባኤ እያደረገ ነው። በጉባኤው የተሰሙ ጦርነት ቀስቃሽ መፈክሮችና የጉባኤውን አንድምታ በተመለከተው ዜናችን የአዲስ አበባው ድምፅ አያስበረግገንም፣ 4 ኪሎ የመሄድ ፍላጎት የለንም ስላሉት የህወሓት ቁልፍ ጄኔራል የምንላቸዋለን። ዋሽንግተን ወታደሮቿ በኢራን ጥቃት መገደላቸውን አምናለች። ከጥቃቱ በኋላ የጠፋው ወታደሬንም እየፈለኩ ነው ያለችው አሜሪካ ኢራን ለዚህ እርምጃዋ ከባድ አጸፋ ይጠብቃታል ስትል ተደምጣለች። ከውጭ ያሰናዳነው ዜናችን ነው። ሰላም ጤና ስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 12 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። በጎጃም ደጋዳሞት የተካሄደው ተከታታይ ውጊያ ዛሬም ቀጥሎ በቀጠናው ከፍተኛ የሆነ ውጥረት መንገሱን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። እንደ ምንጮቻችን ገለጻ በቢኤም መድፍና ታንክ ታግዞ ፈረስ ቤት ከተማን የተቆጣጠረው የመሐመድ ተሰማ ጦር በርካታ ንጹሃንን ከፋኖ ጋር ግንኙነት አላችሁ በማለት እያፈሰ መሆኑም ተሰምተዋል። ዛሬም በሌሎች ቀጠናዎች ወታደራዊ ዘመቻዎች ተጠናክረው መቀጠላቸውን የገለጹት ምንጮቻችን የከባድ መሳሪያ ድምጽ በስፋት እየተሰማ ነው ብለዋል። ከሰሞኑ የተካሄደውን ከባድ ውጊያ ተከትሎ የብልጽግናው ሰራዊት ምስራቅ እዝ በገጹ ወጣው ይፋይ የአውደ ውጊያ ሪፖርት ደግሞ በወታደራዊ ተንታኞች መነጋገሪያ ሆኗል። የብልጽግናው ታማኝ ጄኔራል መሐመድ ተሰማ እዝ ያቀረበው ይፋይ መግለጫ በሪፖርቱ በደጋዳሞት ወረዳ በተለይም ፈረስ ቤትና አካባቢው በተደረገው ዘመቻ የፋኖን ምሽጎች መስበር መቻሉንና ወታደራዊ ተሽከርካሪዎችንም መማረኩን ገልጸዋል። ይኸው የመሐመድ ተሰማ እዝ በመግለጫው ሰራዊቱ በመድፍና ታንክ ታግዞ አካባቢውን ሙሉ በሙሉ ተቆጣጥሮ ወደ መደበኛ እንቅስቃሴ መመለሱን እንደ ትልቅ ወታደራዊ ድልና ስኬት አድርጎ እየዘገበው ነው። የብልጽግናው ሰራዊት ይህንን ይበል እንጂ የአካባቢው ነዋሪዎች በዳሞት ዙሪያ ዛሬም የቀጠለው ውጊያ እንዳለ ገልጸው የብልጽግናው ጄኔራሎች እንደ ታላቅ ድል አድርገው የሚዘግቡት በንጹሃን ላይ የፈጸሙትን የሰብአዊ መብት ጥሰት እንጂ የፋኖ ኃይሎች በአካባቢው እያደረጉት ያለው አዲስ ወታደራዊ እንቅስቃሴ መልሶ ስጋት ውስጥ አስገብቶታል ተብሏል። አንድን የወረዳ ከተማ ለመቆጣጠር በርካታ እግረኛ ጦር፣ መደበኛ ብርጌዶች፣ ታዋቂ ወታደራዊ አዛዦችን፣ ከባድ መሳሪያዎችንና ሜካናይዝድ ክፍለ ጦሮችን ጭምር በስፋት ያሰማራው የብልጽግናው ምስራቅ እዝ በመደበኛ የፊት ለፊት የግንባር ውጊያ በርካታ ኪሳራዎችን አስተናግዷን የተባለው የአካባቢው ምንጮች ለጣና ሳተላይት ቴሌቪዥን እንደገለጹት ዛሬም ከገነት አቦና ከቋሪት በመነሳት ከፍተኛ ቦታዎችን በመያዝ ወደ ፈረስ ቤት አቅጣጫ ለተጨማሪ ወታደራዊ ግዳጅ የገባ ሰራዊት ስለመኖሩም አክለዋል። በሌላ አቅጣጫ መነሻውን ከአዴት ያደረገው የብልጽግናው ሰራዊት በገረገራ፣ ዋሽራ፣ ደብረ ባይፋት፣ ቆሎ መሸጫ እስከ ዛማ ወንዝ እንድሪያስ መገንጠያ አቅጣጫ በርካታ ሞርተሮችንና ዲሽቃዎችን የያዘ የብልጽግናው ጥምር ጦር ወደ ፈረስ ቤት እየገሰገሰ በነበረበት ወቅት በፋኖ ኃይሎች በተፈጸመበት ድንገተኛ የደፈጣ ጥቃት ሰዋዊ፣ ቁሳዊና ወታደራዊ ኪሳራ ማስተናገዱ ተሰምተዋል። በዚህ አውደ ውጊያ የፋኖ ኃይሎች በርካታ መሳሪያዎችንና ተተኳሾችን በምርኮ ስለማግኘታቸው ተገልጸዋል። በዚሁ ቀጠና ከብር አዳማ እስከ ሐሙስ ገበያ ከልጅ ንጉስና ጫት ዋርካ ወደ ፈረስ ቤት ወታደራዊ ግዳጅ ተቀብሎ የገባው የብልጽግናው ሰራዊት ላይ የፋኖ ኃይሎች በወሰዱት የመከላከል እርምጃ አንድ ማረጉ በውል ያልታወቀ አዋጊን ጨምሮ ከ20 በላይ ሰራዊቱ እርምጃ ተወስዶባቸዋል ተብሏል። የጣና ሳተላይት ቴሌቪዥን የግንባር መረጃዎች እንደገለጹት ከአረብ ገበያ ከተማ በብር አዳማ ከዋሽራ መገንጠያ ጀምሮ እስከ ወይብኝ፣ ነጭ ውሃና ቴሌ ሐሙስ ገበያ ስምሪት ወስዶ የገባው የምስራቅ እዝ 2ኛ ሬጅመንት ጦር በፋኖ ኃይሎች የተወሰደበትን የአጸፋ እርምጃ ራሱን ለመከላከል በከባድ መሳሪያ ታግዞ በከፈተው ተኩስ ለሰዓታት የዘለቀ ውጊያ መደረጉም ተገልጿል። በዚሁ የውጊያ ቀጠና ከሐሙስ ገበያ ወደ ጉዳባ ሰከላ የፋኖ ኃይሎችን ለማጥቃት በከፈተው ዘመቻ ፈረስ ቤት አቅራቢያ ደፈጣ በጣሉ የፋኖ ኃይሎች እርምጃ ተወስዶበት ወደ መጣበት ለማፈግፈግ ተገዷን የተባለው በአራተኛው ግንባር ከዋሽራ
እስከ ዋይፋት፣ ከደብረ መድኃኒት እስከ ጉመራ ወንዝ ድረስ ከገረገራ ቆሎ መሸጫ ዛማ ድረስ የተሰጠውን ስምሪት ወስዶ የገባው የብልጽግናው ሰራዊት በፋኖ ኃይሎች ብርቱ ምት ከፍተኛ ጉዳት ማስተናገዱን ተከትሎ በርካታ ንጹሃኖች ላይ የበቀል እርምጃ መውሰዱ ተሰምቷል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት በዛሬው ዕለት ከፈረስ ቤት ከተማ ተነስቶ ወደ ፋኖ ቀጠና እንቅስቃሴ ያደረገው የብልጽግናው ሰራዊት በአካባቢው በሚገኙ የፋኖ ኃይሎች በወሰዱበት የተጠና የደፈጣ እርምጃ ሞትና ቁስለኛ ሆኖ ወደ ኋላ ተመልሷል ተብሏል። በመሐመድ ተሰማና ሌሎች ከ5 በሚበልጡ ጄኔራሎች እየተመራ ፈረስ ቤት ከተማ የገባው የብልጽግናው ሰራዊት በምግብ ቤቶች፣ በንግድ ሱቆችና በመዝናኛ ቤቶች እየገባ የፋኖ ኃይሎችን ተደግፉ ነበር በማለት ሴቶችንና ወጣቶችን እያፈሰ መሆኑ ተሰምተዋል። የብልጽግናው ሰራዊት ይህንን እያደረገ የሚገኘው በሚሊሻ በፖሊስ ኃይሎች ጠቋሚነት ነው የሚሉት የከተማዋ ነዋሪዎች ታፍነው የተወሰዱት ግለሰቦች ምንም አይነት ወታደራዊ ግንኙነት የሌላቸውና በግል ስራ የሚተዳደሩ ናቸው ብለዋል። የደጋዳሞቱ ወታደራዊ ውጥረት ዛሬም እንደቀጠለ ሲሆን ተጨማሪ የብልጽግናው ሜካናይዝድ ጦር ከባህር ዳር ከተማ በመነሳት ተሰደው የቆዩ የወረዳ አመራሮችን ይዞ ወደ ስፍራው ለማቅናት እንቅስቃሴ ላይ ነው ተብለዋል። የፋኖ ኃይሎች በደቡብ ወሎ ቀጠና ወግዴ ግንባር ባደረጉት ከባድ ተጋድሎ የብልጽግናው ሰራዊት ከፍተኛ ወታደራዊ ኪሳራና ሽንፈት ደርሶበታል ተባለ። በሌላ በኩል በስቦ ማስከዳት በዚሁ በወሎ ቀጠና የአገዛዙ ሰራዊት አመራሮች ከነሙሉ ትጥቃቸው ወደ ፋኖ ካምፕ መቀላቀላቸው ተገልጿል። በርካታ እግረኛ ወታደሮች በተገደሉበት የወግዴው ትንቅንቅ ባለ ከፍተኛ ማዕረግ ወታደራዊ አዛዦችን በፋኖ መማረካቸው ተሰምተዋል። በተለይም አንድ ኮሎኔል ከነመገናኛ ሬዲዮኑ በፋኖ ኃይሎች መማረኩ ተረጋግጧል። ጣና ሳተላይት ቴሌቪዥን ከፋኖ ኃይሎች ከፍተኛ አመራሮችና ከአካባቢው የመረጃ ምንጮች እንዳረጋገጠው በወግዴ ቀጠና በተደረገ ውጊያ የብልጽግናው ሰራዊት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ አስተናግደዋል። የአጼ ምኒልክ ዕዝ 105ኛ ኮር 45ኛ ክፍለ ጦር የፋኖ አባላት ወደ ወሎ ቤት አማራ ወግዴ ማከፍታ ግንባር ለመንቀሳቀስ በሞከረው የአገዛዙ ሰራዊት ላይ የተጠና ጥቃት በመፈጸም ከፍተኛ ወታደራዊ ድል ተቀዳጅተዋል የተባለው የአካባቢው የመረጃ ምንጮች የእዙ ከፍተኛ አመራሮች እንደገለጹት አገዛዙ በሜካናይዝድ ጦር የታገዘ ከፍተኛ ኃይል ወደ ወግዴ ማከፍታ ቀጠና ቢያሰማራ በፋኖ የተቀናጀ ማጥቃት ከፍተኛ ሰብአዊና ቁሳዊ ውድመት ደርሶበታል። የገባውን ከፍተኛ የብልጽግና ጦር ወደ ስትራቴጂካዊ ቦታ ስበው ያስገቡት የፋኖ ኃይሎች በከበባ መውጫ በማሳጣት ሞትና ቁስለኛ ማድረጋቸው ተገልጿል። የፋኖ ኃይሎች ይህንን ወታደራዊ ድል የተቀዳጁት ወደ ወግዴ የገባው የአገዛዙ ጦር አካባቢውን በቁጥጥር ስር አውያለው በሚል ሪፖርት ባቀረበበት ቅጽበት በከፈቱት ድንገተኛ ጥቃት ነው። የአፋብኃኝ አጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ ለዝግጅት ክፍላችን እንደገለጸው ለ3 ተከታታይ ቀናት በተደረገ ውጊያ ከ40 በላይ የአገዛዙ ወታደሮች እርምጃ ተወስዶባቸዋል። እንደ ህዝብ ግንኙነት ክፍሉ ገለጻ በተለይ ከፊት የነበረው የአገዛዙ 5ኛ ሬጅመንት ሰራዊት በፋኖ ኃይሎች ጥቃት ሙሉ በሙሉ እርምጃ ተወስዶበታል ብለዋል። በዚህ ጥቃት ከፍተኛ ኪሳራ ያስተናገደው የአገዛዙ ሰራዊት አስከሬንና ቁስለኛውን ለማንሳት ከመካነ ሰላምና ከተለያዩ አካባቢዎች ተጨማሪ ኃይል ቢልክም መንገድ ላይ በተፈጸመበት የደፈጣ ጥቃት ራሱን ማትረፍ ሳይችል ተጨማሪ ኪሳራ አስተናግዶ መመለሱ ተገልጿል። በዚህ ግንባር በፋኖ ኃይሎች እርምጃ ከተወሰደባቸው በተጨማሪ ከፍተኛ ወታደራዊ አዛዦች፣ መስመራዊ አዋጊዎችና የውጊያ መሐንዲሶችን ጨምሮ ከ15 በላይ የብልጽግና ወታደሮችን በ45ኛ ክፍለ ጦር የፋኖ አባላት ተማርከዋል። እጅ ከሰጡትና እርምጃ ከተወሰደባቸው የብልጽግናው ሰራዊት አባላት በተጨማሪ 40 የሚደርሱ ወታደሮች መቁሰላቸው የተሰማ ሲሆን የሟቾች ቁጥር ከዚህ በላይ ሊጨምር እንደሚችል ተመላክተዋል። የአፋብኃኝ አጼ ምኒልክ ዕዝ የሕክምና ቡድን ቆስለው በፋኖ ኃይሎች ለተማረኩ ከፍተኛ ወታደራዊ አዛዦችና ለቆሰሉ ወታደሮች አስቸኳይ ሕክምና እያደረገ መሆኑን የእዙ የህዝብ ግንኙነት ክፍል ገልጿል። በዚህም የፋኖ ኃይሎች በአውደ ውጊያ ተፋላሚን ማሸነፍ ብቻ ሳይሆን ማርኮና አቁስሎ በቁጥጥር ስር ላደረገው የአገዛዙ ኃይል ሰብአዊነት በማሳየት የዓለም አቀፍ ሕግ ተገዥ መሆናቸውን ያሳየ ሆኗል። የፋኖ ኃይሎች በወግዴ ግንባር በርካታ የቡድንና የነፍስ ወከፍ መሳሪያዎችን፣ ተተኳሾችንና ሌሎች ወታደራዊ ሎጂስቲኮችን በማረኩበት ቅጽበት ሌሎች 2 የአገዛዙ ሰራዊት አመራሮች በስቦ ማስከዳት የአፋብኃኝ አጼ ምኒልክ ዕዝን መቀላቀላቸው ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 303ኛ ኮር በሚንቀሳቀስባቸው ቀጠናዎች 2 የአገዛዙ የሰራዊት አመራሮች ከነሙሉ ትጥቃቸው 19ኛ ክፍለ ጦርን ተቀላቅለዋል ሲል የእዙ የህዝብ ግንኙነት ክፍል አስታውቋል። ከአገዛዙ ካምፕ በመውጣት ወደ ፋኖ ኃይሎች ቀጠና የተቀላቀሉት የሰራዊቱ አመራሮች መነሻቸውን ከዋግምራ ዞን ጋዝጊቢላ ወረዳ 09 ላልኪው ቀበሌ ያደረጉ ናቸው ተብሏል። እነዚህ የብልጽግናው ሰራዊት አመራሮች በአካባቢው መሽጎ ከሚገኘው የአገዛዙ ጦር 204ኛ ኮርና በኮሎኔል ባቡ ከምትመራው 38ኛ ክፍለ ጦር 6ኛ ሬጅመንት በመነሳት የፋኖ ኃይሎችን ተቀላቅለዋል።
ብለዋል። ፋኖን የተቀላቀሉት የአገዛዙ ሰራዊት አመራሮችም ደሳለኝ ክንዱ የሬጅመንቷ የሰው ኃይል አመራር የሆነ ብሩክ አባይ የተባለ የሬጅመንቷ ፋይናንስ መምሪያ ኃላፊ መሆናቸውን የአፋብን አጼ ምኒልክ ዕዝ አስታውቋል። እነዚህ የብልጽግናው ሰራዊት ከፍተኛ ወታደራዊ አመራሮች ወደ ፋኖ ካምፕ ሲቀላቀሉ 2 ጥቁር ክላሽ፣ 480 የክላሽ ተተኳሽ፣ 4 ኤፍ1 የእጅ ቦምብ እና 2 የድረት ትጥቅ በመያዝ ነው። የአገዛዙ ሰራዊት አመራሮች ወደ ፋኖ ኃይሎች ሲቀላቀሉ በክፍለ ጦሩ ከፍተኛ አመራሮች ደማቅ አቀባበል የተደረገላቸው ሲሆን በተደረገላቸው አቀባበልና እንክብካቤ በጣም እንደተደሰቱ ተናግረዋል ሲል የ303ኛ ኮር ህዝብ ግንኙነት መምሪያ መረጃውን አጋርተዋል። በርካታ የንግድ ድርጅቶች ተዘግተዋል። የባህር ዳር ከተማ ነዋሪዎች የብልጽግናው ስርዓት ምርጫ አልተሳተፋችሁም ያላቸውን ነጋዴዎች እንግልትና ወከባ እየፈጸመባቸው እንደሆነ ተገለጸ። የጣና ሳተላይት ቴሌቪዥን ምንጮች ከባህር ዳር ለጣቢያችን የዝግጅት ክፍል እንደገለጹት በተለይም ባህር ዳር ከተማ አስተዳደር ከምርጫ በፊት ለምርጫ ማስኬጃ በማለት እያንዳንዱ ሱቅ በነፍስ ወከፍ 1 ኪሎ ቡናና 1 ኪሎ የገብስ ቆሎ በግዴታ ቀምተው ወስደው እንደነበር አስታውሰዋል። እንደ ምንጮቻችን ገለጻ የ1 ኪሎ ቡና የወቅቱ ዋጋ 1500 ብር ነው። የ1 ኪሎ ቆሎ ደግሞ 380 ብር ሲሆን ከዚህ በተጨማሪም ከ5000 እስከ 10000 የሚደርስ ገንዘብ የከተማ አስተዳደሩ በአስገዳጅ ሁኔታ ካሽ አስከፍሏል። ምንጮቻችን አክለውም በአሁኑ ወቅት ደግሞ የፓርቲ ድጋፍ በሚል ሰበብ ምርጫ አልመረጣችሁም በማለት ያንዳንዱን ግለሰብ ከ10000 እስከ 100000 ክፍያ የጠየቀ ሲሆን የመክፈል አቅም የሌላቸው ነጋዴዎች ሱቃቸው ታሽጎባቸው እንደሚገኝ በምስል የተደገፈ መረጃ አድርሰውናል። በከተማ አስተዳደሩ የታሸገው ሱቅ በተለይም በአጼ ቴዎድሮስ ክፍለ ከተማ አባይ ራስ ቀበሌ የሚገኝ ሲሆን በዚህ ክፍለ ከተማ በጦር መሳሪያ የታገዘ ዘረፋ እየተፈጸመ መሆኑን አጋልጠዋል። ምንጮቻችን እንደገለጹት የከተማ አስተዳደሩ ይህንን እያደረገ የሚገኘው የፓርቲ ድጋፍ በሚል ሰበብ ሲሆን ዓላማው ግን ግለሰቦችን ማጥቃትና የንግድ ድርጅቶችን መዝጋት መሆኑን እያደረገ ባለው ህገወጥ ተግባር አረጋግጠናል ብለዋል። ከዚህ በፊት የምናውቀው የፓርቲ ድጋፍ የሚደረግ በፈቃደኝነትና የፓርቲ አባል የሆነ ሰው ብቻ ነበር የሚሉት ምንጮቻችን የባህር ዳር ከተማ አስተዳደር ግን በብድር ገንዘብ የተከፈቱ የንግድ ሱቆችን ጭምር አሽጎ ነዋሪዎችን ለከፋ የኢኮኖሚ ቀውስ እየዳረገ ነው ብለዋል። ከባህር ዳር ከተማ አስተዳደር ጣና ሳተላይት ቴሌቪዥን የደረሰው ሌላኛው መረጃ እንደሚያመላክተው ደግሞ በከተማዋ ውስጥ የሚገኙ ቀበሌዎች እያንዳንዳቸው 500 ሺህ ብር በክፍለ ከተማ ደረጃ 3 ሚሊዮን ብር እንዲሁም በአጠቃላይ በከተማ አስተዳደር ደረጃ 180 ሚሊዮን ብር መሸከፍ አለብን ተብሎ እቅድ የተያዘ ሲሆን ይህንን ገንዘብ ለመሰብሰብ ሲባል በኑሮ ውድነት ጫና ውስጥ የወደቀው የከተማዋ ህዝብ ለሌላ የኢኮኖሚ ቀውስ ተዳርጓን የተባለው በባህር ዳር ከተማ አስተዳደር በንጹሃኖች ላይ የሚደረግ እገታና አስገድዶ መሰወር ለነዋሪዎች ስጋት መሆኑን ጣና ሳተላይት ቴሌቪዥን በተደጋጋሚ መዘገቡ የሚታወስ ነው። እንዲህ አይነት የወንጀል ድርጊቶች የሚፈጸሙት ደግሞ በተለይም የከንቲባ ቢሮ ባደራጃቸው የጦር መሳሪያ የታጠቁ ኃይሎች መሆናቸውን ከነዋሪዎች ባረጋገጥነው መረጃ መሰረት ማጋለጣችን ይታወሳል። ከንቲባ ቢሮ የነዋሪዎችን ጥቆማ የሚያስተባብል ከሆነ በሌላ ዜና የምንመለስ መሆኑን ቃል ገብተን የነበረ ቢሆንም መንግስት መሪ ሆነው ህገወጥ ዘረፋና የንጹሃን እገታ አሁንም በከተማዋ ተባብሶ እንደቀጠለ ነው። በሌላ ዜና የታሪካዊቷ የላሊበላ ከተማ ከንቲባ አቶ መሳይ ወዳጀነህ በአገዛዙ መከላከያ በቁጥጥር ስር መዋላቸው ታውቋል። ከአካባቢው የወጡ መረጃዎች እንደሚያመላክቱ ከንቲባው የታሰሩበት ዋና ዋና ምክንያቶች የፋኖ ደጋፊ ነህ የሚል ውንጀላ ሲሆን ከፋኖ ጋር ቀጥተኛ ግንኙነት አለ፣ የቡድኑ ደጋፊ የውስጥ አርበኛ ነህ የሚል መጠነ ሰፊ ጥርጣሬ ሲያስተናግድ የቆየው የብልጽግናው ሰራዊት በቁጥጥር ስር አውሏቸዋል ተብሏል። የብልጽግናው መከላከያ አመራሮች በተለይም ለልዩ ዘመቻዎች ትብብር አታድርግም የሚል ክስ እንዳቀረቡባቸው የተገለጸ ሲሆን በአገዛዙ የጸጥታ ኃይሎች በኩል በአካባቢው በሚንቀሳቀሱ የፋኖ አባላት ላይ ለሚታቀዱና ለሚደረጉ ወታደራዊ ስምሪቶችና የአሰሳ ዘመቻዎች አስፈላጊውን ትብብር አታደርግም በሚል ወቀሳ አቅርቦባቸዋል። ከንቲባውን ዋናው ፋኖ አንተነህ ያሉት የጦር አዛዦቹ በከተማው መዋቅር ውስጥ ሆነ ለታጣቂዎቹ መረጃና ድጋፍ በመስጠት ረገድ ቁልፍ ሚና እየተጫወትክ አግኝተንሃል፣ ዋናው ፋኖ ራስነህ በሚል በከባድ ወንጀል እንጠረጥርሃለን በሚል አስረዋቸዋል የተባለው ይህ በላሊበላ ከተማ ከፍተኛ የከንቲባ አመራር ላይ የተወሰደው እርምጃ መንግስት በአማራ ክልል እያካሄደ ባለው የጸጥታ ዘመቻ አሁን ላይ በታችኛውና በመካከለኛው የመንግስት መዋቅር የከተማና የወረዳ አመራሮች ላይ ያለውን ጥርጣሬና አለመተማመን በከፍተኛ ደረጃ እያደገ መሆኑን ያሳየ ነው ተብሏል። የብልጽግናው ሰራዊት የጦር አዛዦች ከዚህ በፊትም በክልሉ የተለያዩ አካባቢዎች በርካታ የሲቪል አመራሮችን ማሰራቸው የሚታወስ ሲሆን የሚሊሻና የአድማ ብተና አዛዦችንም ውጊያ አበላሽታቸዋል በሚል መግደላቸውን በተደጋጋሚ ተገልጸዋል። የሚሊሻና የአድማ ብተና አባላትንም ቢሆን ከፋኖ ጋር ግንኙነት አላችሁ በሚል ቂም የያዙት የብልጽግናው ሰራዊት አዋጊዎች በጦር ሜዳ ከፊት ለፊት እያሰለፉ በፋኖ እንዲገደሉ ሲያደርጉ ቆይተዋል።
4 ኪሎ መሄድ አይጠበቅብናም። ጄኔራሉ በብልጽግና የተዋቀረውን ጊዜያዊ አስተዳደር አፍርሶ መቀሌን በኃይል የተቆጣጠረው የነ ደብረጽዮን ቡድን በመቀሌ ከተማ በሚገኘው የሰማዕታት ሐውልት አዳራሽ ስብሰባ እያደረገ መሆኑ ተሰምቷል። በሌላ በኩል ታዋቂው የህወሓት ጄኔራል አዲስ አበባ የሚሰማው ጩኸት አያስደነግጠንም፣ እኛም ቢሆን 4 ኪሎ መሄድ አይጠበቅብንም ማለታቸው ተሰምቷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ከፍተኛ አመራሮች፣ የመቀሌ ከተማ ከንቲባና ከተለያዩ የትግራይ አካባቢዎች የመጡ ተሳታፊዎች በተገኙበት መጠነ ሰፊ ጉባኤ እየተካሄደ ነው። ከስብሰባው የወጡ መረጃዎች የሚያሳዩት በጉባኤው አዳራሽ ውስጥ ጠንካራና ጦርነት ቀስቃሽ የፖለቲካ መፈክሮች እየተስተጋቡ ነው። የጣና ሳተላይት ቴሌቪዥን የውስጥ ምንጮች እንደገለጹት በጉባኤው ከተሰሙት ዋና ዋና መፈክሮች መካከል የብሔራዊ ህልውናችን በዘር ማጥፋት ፈጻሚዎች መቃብር ላይ ይረጋገጣል፣ የትውልድ ቅርስን በመጠበቅ ሉዓላዊነታችንን እናረጋግጣለን፣ አደራን በተግባር እንወጣለን፣ ፈጽሞ አንንበረከክም የሚሉት ይገኙበታል። ይህ ስብሰባ እየተካሄደ ያለው በህወሓት የውስጥ አመራር መከፋፈል በተለይም በዶክተር ደብረጽዮን ገብረ ሚካኤልና በአቶ ጌታቸው ረዳ በሚመራው የክልሉ ጊዜያዊ አስተዳደር መካከል ከፍተኛ የፖለቲካ ፍጥጫ ባለበት ህወሓትን የሚያወግዝ ሰልፍ በአዲስ አበባ መስቀል አደባባይ በተደረገ ማግስት ነው። እነዚህ አሮጌና ጠንካራ የጦርነት ወቅት መፈክሮች በአዳራሹ ውስጥ ዳግም መንጸባረቃቸው ቡድኑ በክልሉ ውስጥ ያለውን የህዝብ ድጋፍ ለመቀስቀስና የውስጥ አንድነቱን ለማጠናከር እንዲሁም ለብልጽግናውም ሆነ ለሌሎች ተቀናቃኞቹ አሁንም ጠንካራ አቋም እንዳለው ለማሳየት እየተጠቀመበት ያለ ጦርነት ቀስቃሽ ስትራቴጂ መሆኑን ተስተውሏል። በሌላ በኩል ጠላቶቻችንን ለመጣል የግድ 4 ኪሎ መሄድ አይጠበቅብንም ሲሉ ጄኔራል ዮሐንስ ወልደ ጊዮርጊስ ተናግረዋል። ጄኔራሉ በንግግራቸው እኛ ካሁን በኋላ አዲስ አበባ የመሄድ ፍላጎት የለንም፣ ሐዋሳ የመሄድ አባዜም የለንም፣ የእኛ ዓላማ ሉዓላዊነታችንን ማስከበር ነው ሲሉ የጦርነት ግስጋሴያቸው ወልቃይት ላይ ያነጣጠረ መሆኑን አረጋግጠዋል። የእኛ ዓላማ የራስን እድል በራስ የመወሰን መብታችንን መልሰን ወደ እጃችን ማስገባት ነው ያሉት ጄኔራሉ ይህንን እንዳናደርግ እንቅፋት የሆነብንን ጠላት የግድ መጣል አለብን ሲሉ አክለዋል። ይህንን ጠላት ለመጣል የግድ 4 ኪሎ መሄድ አይጠበቅብንም። ታዲያ እንዴት እንጣለው ለሚለው ይህንን ጠላት አፈር ድሜ ለማብላት ከወዲሁ ስራዎችን እንደምንሰራ ሁላችንም ልናውቅ ይገባል ሲሉ ለበታች አመራሮቻቸው አስጨብጠዋል። ለዚህ ተልዕኮም ራሳችንን አብቅተን መዘጋጀት አለብን ሲሉ ያሳሰቡት ጄኔራሉ እነዚህን ጠላቶች ካላስወገድን ሰላም አናገኝም ሲሉ ሁሉም አርሚዎች ለጦርነት ዝግጁ እንዲሆኑ አሳስበዋል። ዓለም አቀፍ የንግድ መስመሮችን ዘግቶ የሚገኘውና በርካታ የጦር ሰፈሮች እየወደሙበት ያለው የመካከለኛው ምስራቅ ጦርነት ተጠናክሮ በቀጠለበት አሜሪካ በርካታ ወታደሮቿ በኢራን ጥቃት መገደላቸውን በይፋ አምናለች። የአሜሪካ ኢራን ጦርነት ልክ ጅማሬው ላይ እንደነበረው ሁሉ ወደ አስፈሪ ደረጃ እየተሸጋገረ ነውም ተብሏል። የመጀመሪያው ምዕራፍ ከተቋጨ በኋላ ከመሪዎች የቃላት ጦርነት ባለፈ ከባድ ውጊያ ጋብ ብሎ የነበረ ቢሆንም በአሜሪካ ከተገደሉት የኢራኑ ከፍተኛ መሪ አያቶላ አሊ ሀሚኒ ቀብር በኋላ ሀያላኑ ድጋሚ ጠንካራ የተባለ ውጊያ ከፍተዋል። ጦርነቱ ተፋፍሞ በቀጠለበት በዚህ ወቅት የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎን በዮርዳኖስ በሚገኘው የአሜሪካ የጦር ሰፈር ኢራን በፈጸመችው ጥቃት ወታደሮቹ መገደላቸውን አምነዋል። የአሜሪካ ማዕከላዊ እዝ ዛሬ ማለዳ ባወጣው መግለጫ የኢራን ጦር በሰነዘረው መጠነ ሰፊ የባላስቲክ ሚሳኤልና የሰው አልባ ድሮን ጥቃት በግዳጅ ላይ የነበሩ ወታደሮች ወዲያውኑ መገደላቸውን አረጋግጫለሁ ብለዋል። በዚህ ጥቃት ከሞቱት በተጨማሪ አንድ ሌላ ወታደር ደግሞ የደረሰበት ጠፍቶ ፍለጋ እየተደረገ መሆኑን እዙ ጨምሮ ገልጸዋል። አሜሪካ የወታደሮችን ሞት ለመደበቅ ፈልጋ የነበረ ቢሆንም ጉዳዩ በሟች ቤተሰቦች ከታወቀ በኋላ ዋሽንግተን ወታደሮቿ በኢራን መገደላቸውን ተገዳ እንድታምን ሆናለች ነው የተባለው። በጥቃቱ ሳቢያ የቆሰሉ ሌሎች 4 የአሜሪካ ወታደሮች በዮርዳኖስ በሚገኙ የሕክምና ማዕከላት አስቸኳይ የሕክምና እርዳታ ተደርጎላቸው መለቀቃቸውም ተሰምተዋል። በዮርዳኖስ በሚገኘው ወታደራዊ ይዞታችን ላይ የተሰነዘረው ጥቃት ከባድ ነበር ያለው የአሜሪካ ማዕከላዊ እዝ የጀግኖቻችንን መገደልና የአንድ ወታደራችንን መጥፋት በሐዘን እናረጋግጣለን ብለዋል። የአሜሪካን ወታደራዊ የበላይነት የፈተነ የተባለው የኢራን ጥቃት የተፈጸመው በፓኪስታንና ኳታር ተደርሶ የነበረው ጊዜያዊ የተኩስ አቁም ስምምነት ባለፈው ሳምንት መፍረሱ ከተነገረ በኋላ ነው። ስምምነቱ ከፈረሰ በኋላ ላለፉት 7 ቀናት ሁለቱ ሀገራት እርስ በርስ ከባድ የተባሉ የአየር ጥቃቶችን ሲለዋወጡ የቆዩ ሲሆን አሜሪካም በኢራን ስትራቴጂካዊ ይዞታዎች ላይ የአየር ድብደባ ስትፈጽም ሰንብታለች። ኢራንም በበኩሏ በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ የወሰደችው እርምጃ የአሜሪካን ጥቃት ለመመከት የተደረገ መሆኑና ጥቃቱ በኩዌትና በባህሬን የሚገኙ የነዳጅና የውሃ ማጣሪያ ጣቢያዎች ጭምር ያካተተ መሆኑን አስታውቃለች። አሜሪካ ጉዳዩን አምና ከተቀበለችበት መግለጫ ጥቂት ደቂቃዎች በኋላ የኢራን ጠቅላይ መሪ ሞጅታባ ሀሚኒ በሀገሪቱ ብሔራዊ ቴሌቪዥን ቀርበው አሜሪካ ጥቃቷን ካላቆመች መቼም የማይረሳ የጦርነት ትምህርት እንሰጣታለን ሲሉ ዝተዋል። መሪው አክለውም የፕሬዝዳንት ዶናልድ ትራምፕ የስምምነት ፊርማ ዋጋ ቢስና ተቀባይነት የሌለው ሲሉ አጣጥለውታል። በአሁኑ ወቅት በሁለቱ ሀያላን መካከል ያለው ፍልሚያ የዓለምን ሩብ የነዳጅ ትራፊክ በሚያስተናግደው የሆርሙዝ ስትሬት የባህር መስመር መቆጣጠር ላይ ያተኮረ ሲሆን በግጭቱ ምክንያት
በዓለም አቀፍ ደረጃ የነዳጅና የሸቀጦች ዋጋ በከፍተኛ ሁኔታ ማሻቀብ ጀምረዋል። የሁለቱ ሀገራት ውጊያ ከባድ ወደ ተባለ ጦርነት የተሸጋገረ ሲሆን አሜሪካም የኢራንን ድልድዮች ማጥቃት ጀምራለች። አሜሪካ የኢራን ዋና ድልድዮች እንዲሁም የውሃ ማጣሪያ ተቋማት ላይ መጠነ ሰፊ ጥቃት ከፍታለች ነው የተባለው። ከዚህም በላይ በዮርዳኖስ በተገደሉ ወታደሮችና አድራሻው ለጠፋው አባሏ አሜሪካ ኢራን ላይ የምትፈጽመው አጸፋ ተጠባቂና አስፈሪ ሆኗል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ ያበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።